ከባድ ማስጠንቀቂያ የደረሰ ነው። አንዳንዶቹ ለቀው ሄደዋል። ለአንዳንድ ካህናቶች ደብዳቤ ደርሰዋል። በ3 ቀን ውስጥ ሃይማኖታችሁን ቀይራችሁ ካልሰለማችሁ ከባድ ችግር ይገጥማችኋል ተብሏል። እባካችሁ ድምፅ ሁኑን ያሉት በተለይ በአንጫር ወረዳ በበዳዴ ከተማ በዳንዲ ቀበሌ ልዩ መጠሪያው ካቺክና ደራር ክርስቲያኖች ተዘርፈው ተገለዋል፣ የቀሩትም ተሰደዋል ብለዋል። በሚዳግድ ቀበሌ 13 የሞአ ተዋህዶ የሽብር ቡድን ውሸት በአርሲ ነዋሪ ክርስቲያኖች ሲጋለጥ አስተያየት የብዙዎችን ትኩረት ስቧል። ከተፈናቃዮቹ መካከል ቤተሰባቸውን እንዳጡ የሚናገሩት እኚህ እናት በጥቃቱ ሙስሊም ክርስቲያን ሳይል ተጎድተናል ሲሉ መሬት ላይ ያለ ያሉትን እውነት ገልጸዋል። እንስማቸው። ማንም አላስደፋቸውም። ዛሬም ነገም ወረዳ ነው እንዳለው አለሁ እያለ ተኋላ ግን አንድ ፍሬ ጥይት አይሰጥም፣ ወይንም አቤት የሚሉትን አያዳምጥም፣ አይናገርም። ተነጂው አንስቶ ወደኛ ለሙስሊም አብሮን ያለቀው አብሮን የሸሸው እና አባዛሩ ስንቱ ነው እና አባሰን ተኛ ጋር አብሮን የሞቱት ማለው መላለው የሞቱት ቀሩ። አው የሞተን የሚቀረው ላለው ምንም መላ ይወጣል። መላ እንደማይወጣ የለም፣ ህግም እንደማይኖር የለም። አለ ቁጭ ብሎ ነው የለም ህግ ለሌለው እያልኩ ስለ ወንድሜ አንድ ነው ህግ አለ እንዲህ አትበይኛለኝ። ድፍት ብሎ ቀረ፣ በዚች ደጁ ድፍት ብሎ ቀረ። አይታይም ይሄ